ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን ወደ ምረት ቲዩብ በሰላም መጣችሁ። ዛሬ አብረን ጎንፎ እንሰራለን። እዚህ ጋር ዘይት አረኩኝ፣ ከዛ ውሃ ጨመርኩኝ። ያው ቂጡ እንዳይዝ ነው ዘይት ያደረኩት። ያው ትንሽም ቢሆን ቂጡን እንዳይዝ ነው ያደረኩት። ከዛ የሞቀ ውሃ ጨመርኩኝ ማለት ነው። እዚህ ጋር ትንሽ ጨው አደረኩኝ። እዚህ ጋር ውሃው ሲፈላልኝ ዱቄቱን ጨመርኩት። ዱቄቱ ያው ነጭ ዱቄት ነው፣ አላመስኩትም። እናንተ አምሳችሁ ማድረግም ትችላላችሁ። እኔ ሳላምስ ነው ያው ዱቄቱን ነፍቼዋለሁ። ከነፋሁት በኋላ ነው የጨመርኩትኝ ማለት ነው። ትንሽ ከለሩን እንዲቀይርላችሁ ከፈለጋችሁ ያው እሳት ቀነስ አድርጋችሁ ማመስ ትችላላችሁ ማለት ነው። እዚህ ጋር እንግዲህ ያለ የሌለ ጉልበቴን አምጥቼ ነው ያሸሁት ማለት ነው። ለምን ያው ሲበላም እንደሚጣፍጠው እና ጉልበታችሁን በደንብ አድርጋችሁ ማሸት ነው ያለባችሁ። ያለ የሌለው በኋላ ሲጣፍጥ እንደሚጥመው ሲበላ አማርኛ ቃላት ራሱ ሊጠፋብኝ ነው እንዴ! ሲበላ እንደሚጥመው እዚህ ጋር ይኸው እሽት ወገብሽን በሻርብ ሰሪና መረትዬ ምንም ማድረግ አይቻልም። እዚህ ጋር ትንሽ ቀጠነብኝና ዱቄት ጨመርኩኝ ማለት ነው። በላዩ በደንብ አንድ ላይ ማሸት ነው እንዳይጓጉል ማለት ነው። እና እንዲህ ያደረጋችሁ ራሳችሁን ጠብቁ እላችኋለሁ ማሮቼ። በእውነት በጣም ነው ቆንጆ የሚጣፍጠው ማለት ነው። ስሩ ነው የምትኩሩት በየቤታችሁ ማለት ነው። እዚህ ጋር ትንሽ ውሃ ያው ለማሸት ደረቅ ሲል ውሃ እየጨመርን ይሄው አሁንም በደንብ ሽት ማድረግ እና ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ ውዶችዬ እላችኋለሁና ስለምታበረታቱኝ ስለምትከታተሉኝም ከልብ አመሰግናለሁ። በእውነት ቃላት የለኝም። ክበሩልኝ ነው የምለው። እና እዚህ ጋር ይኸው ያሸውኝ ነው አሁን እዚህ ጋር ክዳን አምጥቼ ትንሽ ክድን አድርጌዋለሁ። እዚህ ጋር ደግሞ ዘይት አደረኩኝ ሳህን ላይ ከስር ማለት ነው እንዳይዝ። እዚህ ጋር ቅቤ አለ፣ ሚጥሚጣ አለ። እናንተ ባላችሁ ቤታችሁ ውስጥ በርበሬ የሚኖር ዘይቱን ይሆናል ያላችሁ አድርጋችሁ መብላት እየሰራችሁ መብላት ትችላላችሁ እላችኋለሁ ማሮቼ። እዚህ ጋር እንግዲህ በደንብ አስተካክል ምረት ሆድ ውስጥም ተስተካክሎ እንዲቀመጥ እና እዚህ ጋር በደንብ ያስተካከልኩት ነው። ይሄ መስሏል እንግዲህ ታምሳ ታሽታ እንግዲህ ያው እንዲያምሩባት ቀርባለች ጎንፎችን ማለት ነው። እና ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ አበረታቱን። እርስ በራሳችን ከተበረታተን የማንደርስበት ቦታ የለምና እንደጋገፍ እላችኋለሁ ውዶቼ። እዛ ጋር ቅቤውን ጨመርኩ። ቅቤ ብቻ አይደለም ዘይትም ቀላቅዬበት ነው። እንደዛ ማለት ትችላላችሁ። ያላችሁ ቤታችሁ ውስጥ ባለው ዘይት መጠቀም ትችላላችሁ። እዚህ ጋር ሚጥሚጣ አረኩኝ። ላይላው ደግሞ ውበት እንዲኖረው እና ዱቄታችን እንግዲህ እንደዛ ሆናለች። እንደዚህ ደርሳለች ጎንፎአችን። እና እንዴት አያችሁ ትላችኋለሁ። ኑ እንብላ ላጉርሳችሁ እና ነው ይሄ መስላላችኋለሁ ማሮቼ። እና ስለተከታተላችሁኝ አመሰግናለሁ። ላይክ እያደረጋችሁ